ሰላም ጤና ይስጥልኝ። እስጢፋኖስ መልካሙ እባላለሁ። በኢትዮጵያ የካፒታል ገበያ ባለስልጣን የፈቃድና ምዝገባ ዳይሬክተር ነኝ። ዛሬ ስለ ካፒታል ገበያ አገልግሎት ሰጪዎች፣ ስለ ፈቃድ አሰጣጥ ሂደቱ፣ በተለይም ደግሞ ስለ ኢንቨስትመንት አማካሪዎች አንዳንድ ጉዳዮች ላይ እናወራለን። መልካም ቆይታ። ፈቃድ ያለው የካፒታል ገበያ አገልግሎት ሰጪ መሆን ማለት ምን ማለት ነው? ፈቃድ ያለው የካፒታል ገበያ አገልግሎት ሰጪ ማለት ቁጥጥር የሚደረግባቸውን የካፒታል ገበያ ተግባራት ተብለው በካፒታል ገበያ አዋጁ እንዲሁም በፈቃድ አሰጣጥ መመሪያችን ላይ የተዘረዘሩ ተግባራትን ለማከናወን ከካፒታል ገበያ ባለስልጣን የንግድ ፈቃድ የተሰጣቸው ግለሰቦች ሊሆኑ ይችላሉ። በአብዛኛው ደግሞ ተቋማት ወይም ድርጅቶች ናቸው ማለት ነው። የኢንቨስትመንት አማካሪ የሚያከናውነው ተግባር ምንድን ነው? የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪዎች የሚሰሩት ስራ ወይም የሚሰጡት አገልግሎት ምንድን ነው የሚለውን ስናይ የካፒታል ገበያ አዋጁና የፈቃድ አሰጣጥ መመሪያው ላይ በግልጽ ተመልክቷል። በዋነኝነት ኢንቨስትመንትን በተመለከተ ሙያዊ የምክር አገልግሎት መስጠት ነው ስራቸው። አገልግሎቱን የሚሰጡት ለማን ነው የሚለውን ስናይ ደግሞ ለኢንቨስተሮች ሊሆን ይችላል። እንዲሁም ደግሞ የካፒታል ገበያው ላይ ካፒታል ሬዝ ማድረግ ለሚፈልጉ ኢሹር ብለን ለምንጠራቸው ወይም ሰነድ አውጪ ለምንላቸው ኩባንያዎች ወይም ሌሎች ተቋማት ሊሆን ይችላል ማለት ነው። ለኢንቨስተሮች የሚሰጡትን አገልግሎት በምናይበት ጊዜ እንግዲህ ኢንቨስተሮች ያላቸውን ገንዘብ ያላቸውን ካፒታል በምን መልኩ ኢንቨስት ማድረግ ይኖርባቸዋል፣ የትኛው ኩባንያ ላይ የትኛው ሰነደ መዋዕለ ንዋይ ላይ ቢገዙ ለኢንቨስተሩ ለእያንዳንዱ ኢንቨስተር እንዳለበት ሁኔታ እንደየገቢ ሁኔታ ሊሆን ይችላል፣ እንደ ስጋት የመውሰድ ፍላጎቱ ደረጃ ሊሆን ይችላል። ያንን በተመለከተ የተለያዩ ጥናቶችን አጥንተው የተለያዩ ሪሰርቾችን ሰርተው ለኢንቨስተሩ ተስማሚ የሆነ የኢንቨስትመንት ምክር አገልግሎት ይሰጣሉ ማለት ነው። የኢንቨስትመንት አማካሪ ፍቃድ ለማግኘት የሚያስፈልጉት መስፈርቶች ምንድን ናቸው? የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪነት ፈቃድ ለማግኘት የሚያስፈልጉ መስፈርቶች በካፒታል ገበያ አዋጁና በፈቃድ አሰጣጥ መመሪያው ላይ በዝርዝር ተመልክተዋል። ዋና ዋናዎችን ለመጥቀስ ያህል የመጀመሪያው የንግድ ምዝገባ ሰርቲፊኬት ማግኘት ነው። ይህም ማለት የንግድ ምዝገባን እንዲያከናውኑ ስልጣን በተሰጣቸው የሌሎች የመንግስት ተቋማት አማካኝነት የንግድ ምዝገባቸውን አድርገው በአግባቡ እንደ ነጋዴ እንደ ድርጅት ተቋቁመው እና ተመዝግበው የምዝገባ ሰርቲፊኬቱን ማቅረብ ይኖርባቸዋል ማለት ነው። ሁለተኛው መመዘኛ ወይም መስፈርት ደግሞ የካፒታል የምንለው ምን ያህል ካፒታል ማሟላት አለበት ኢንቨስትመንት አማካሪ ፈቃድ ለማግኘት የሚለው በካፒታል ገበያ አገልግሎት ሰጪዎች የፈቃድ አሰጣጥና ቁጥጥር መመሪያው ላይ በግልጽ ተመልክቷል። ግለሰብ አማካሪዎች 100,000 ብር እንደዚሁም ደግሞ በኩባንያ መልክ ተደራጅተው ፈቃድ ወስደው መስራት ለሚፈልጉ ደግሞ 500,000 ብር የካፒታል መመዘኛ አለ ማለት ነው። ይሄንን የተከፈለ ካፒታል ማሟላት ይጠብቅባቸዋል ማለት ነው። ሌላኛው መስፈርት ደግሞ ከሰው ኃይል ጋር የተያያዘ ነው። እያንዳንዱ ኢንቨስትመንት አማካሪ ተቋም ሊኖረው ወይም ሊቀጥራቸው የሚገባ ሙያዊ ክህሎት፣ ሙያዊ እውቀት እና በመመሪያው የተቀመጡ የትምህርት ደረጃ የስራ ልምድ መመዘኛዎችን የሚያሟሉ ኳሊፋይድ የሆኑ ባለሙያዎችን ማግኘትና መቅጠር ይኖርበታል ማለት ነው። ሌላኛው መመዘኛ ደግሞ ከዶክመንቶች ወይም ሰነዶችን ከማሟላት ጋር የተያያዘ ነው። ይሄ ማለት እንግዲህ ያ ኢንቨስትመንት አማካሪ በስራው ላይ የሚመራባቸው የተለያዩ የአሰራር ፖሊሲዎች፣ የአሰራር ስነስርዓቶች ያስፈልጉታልና እነዚህን ሰነዶች ምን ናቸው የሚለው በመመሪያው ላይ በግልጽ ተመልክቷል። እነዚህን ሰነዶች በአግባቡ አዘጋጅቶ መቅረብ ይኖርበታል ማለት ነው። በተጨማሪም ደግሞ የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪው አገልግሎቱን የሚሰጥበት የታወቀ አድራሻ ወይም ደግሞ ቢሮ ሊኖረው ያስፈልጋል ማለት ነው። ይሄ ቢሮ ደግሞ ለደንበኞቹ ለተገልጋዮቹ አገልግሎቱን ለመስጠት በሚያስችል ሁኔታ መደራጀት ይኖርበታል ማለት ነው። በመጨረሻም ደግሞ ለባለስልጣኑ የሚከፈሉ የማመልከቻና የፈቃድ ክፍያዎች አሉ። እነዚህንም መክፈል ይጠበቃል ማለት ነው። ፍቃድ የሚሰጣቸው የካፒታል ገበያ አገልግሎት ሰጪዎች ዋና ዋና ክፍያዎች ምንድን ናቸው?
የካፒታል ገበያ አገልግሎት ሰጪዎች ፍቃዱን ለማግኘት ለባለስልጣን መስሪያ ቤቱ የሚከፍላቸው የተወሰኑ ክፍያዎች አሉ። ይሄም በካፒታል ገበያ ባለስልጣን የክፍያ መመሪያ ላይ በግልጽ ተጠቅሰዋል። የመጀመሪያው የማመልከቻ ክፍያ ወይም አፕሊኬሽን ፊ የምንለው ነው። ይሄም ካፒታል ገበያ አገልግሎት ሰጪነት ፈቃድ ለማግኘት የሚያመለክቱ አመልካቾች በቅድሚያ የሚከፍሉት የማመልከቻ ክፍያ ነው ማለት ነው። ሌላኛው ደግሞ ማመልከቻቸው ታይቶ ብቁ ነው ሲባል እና የንግድ ፈቃዱ ሲሰጣቸው የሚከፍሉት የፈቃድ ክፍያ ነው ማለት ነው። ሌላኛው ደግሞ ያው የሚሰጠው የንግድ ፈቃድ በየዓመቱ የሚታደስ በመሆኑ ፈቃዱ ሲታደስ የሚከፈል የእድሳት ክፍያ አለ። ምን ያህል ነው የሚለው ደግሞ ቀደም ሲል በጠቀስኩት የባለስልጣኑ የክፍያ መመሪያ ላይ በግልጽ ተመልክቷል። የማመልከቻው ሂደትና ደረጃዎች ምን ምንድን ናቸው? የፈቃድ አሰጣጥ ሂደቱ እንግዲህ የሚያልፍባቸው የተወሰኑ ደረጃዎች አሉ። የመጀመሪያው አመልካቹ የሚያቀርባቸውን ሰነዶች ወይም ዶክመንቶች መገምገም ማየት ይሆናል ማለት ነው። ዶክመንቶቹ ከተገመገሙ በኋላ ደግሞ አስተያየት ይሰጣል። ባለስልጣን መስሪያ ቤቱ እንዲመለስለት የሚፈልጋቸው ጥያቄዎች፣ እንዲብራሩለት የሚፈልጋቸው ጉዳዮች ላይ አስተያየት ይሰጣል። እነዚህን አስተያየቶች፣ ጥያቄዎች ወስዶ ደግሞ አመልካቹ በድጋሚ ምላሹን ማብራሪያውን ይሰጣል ማለት ነው። ይህ ሂደት ካለፈ በኋላ ደግሞ በአመልካቹ ቢሮ በመገኘት አመልካቹ ፈቃድ ወስዶ አገልግሎት ለመስጠት እና ስራ ለመጀመር የሚያስችል የቢሮ አደረጃጀት ዝግጁነት ያለው መሆኑን እንገመግማለን ማለት ነው። ከዛ በተጨማሪ ደግሞ እንግዲህ አመልካቹን ወክለው የስራ አመራር ቦታ ላይ ተቀምጠው ወይም በባለሙያነት ፕሮፖዝ ተደርገው የቀረቡ ሰዎች ኢንተርቪው ይደረጋሉ። እንዲሁም ደግሞ ፈተና እንዲወስዱ ይደረጋል ማለት ነው። ስለዚህ ይሄን ሲያልፉ ድርጅቱን ወክለው ስራውን መስራት እንዲጀምሩ ፈቃድ ይሰጣቸዋል ማለት ነው። ከዛ በተጨማሪ ደግሞ በአንዳንድ የአገልግሎት አሰጣጥ ወይም በአንዳንድ የአገልግሎት አይነቶች ላይ ባለሙያዎቹ ወይም ደግሞ የስራ አመራሮቹ ቀርበው ለባለስልጣን መስሪያ ቤቱ በአካል ቀርበው ማብራሪያዎችን እንዲሰጡ ፕሬዘንቴሽን እንዲያቀርቡ ይደረግና ለሚቀርቡላቸው ጥያቄዎች መልስ እንዲሰጡ ማብራሪያዎችን እንዲያቀርቡ ይደረጋል ማለት ነው። የፈቃድ አሰጣጥ ሂደቱ የሚያልፍባቸው ዋና ዋና ሂደቶች እንግዲህ ይህን ይመስላሉ። ለደንበኞቹና ለተቆጣጣሪው አካል ቀጣይነት ያላቸው ኃላፊነቶች ምንድን ናቸው? የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪዎች ፈቃድ ከተሰጣቸው ከወሰዱ በኋላ የሚጠበቅባቸው ግዴታዎች ወይም ኃላፊነቶች ይኖራሉ። እነዚህም በሁለት መልኩ ልናያቸው እንችላለን። አንደኛው ለደንበኞቻቸው የሚኖራቸው ኃላፊነቶች ይኖራሉ። ሌላኛው ደግሞ ለባለስልጣን መስሪያ ቤቱ የሚኖርባቸው ኃላፊነቶች ይኖራሉ ማለት ነው። እንግዲህ ለደንበኞች የሚኖርባቸውን ኃላፊነት ስናይ እንግዲህ የሚሰጧቸውን አገልግሎቶች በአግባቡ በአዋጁ በመመሪያው የተቀመጡ ግዴታዎችን፣ ኃላፊነቶችን በሚወጣ መልኩ ለደንበኞቻቸው የተሻለውን ጥቅም ወይም to the best interest of their clients መስራት ይጠበቅባቸዋል ማለት ነው። ለባለስልጣን መስሪያ ቤቱ የሚኖርባቸውን ኃላፊነቶች ስናይ ደግሞ በዋነኝነት ፈቃዱን ለማግኘት ያሟላቸውን መመዘኛዎች ጠብቆ መቆየት ይጠበቅባቸዋል ማለት ነው። የመጀመሪያው ከካፒታል አንጻር ነው። ካፒታላቸውን ሁልጊዜም ጠብቀው ማቆየት ይኖርባቸዋል። ሌላኛው ግዴታቸው ወይም ኃላፊነታቸው ደግሞ ስራቸውን በተመለከተ ፋይናንሳቸውን በተመለከተ በየጊዜው ሪፖርት ለባለስልጣኑ ማቅረብ ይጠበቅባቸዋል ማለት ነው። ሌላኛው ደግሞ ያው ፈቃዳቸው የሚሰጣቸው ፈቃድ በየዓመቱ የሚታደስ እንደመሆኑ መጠን ወቅቱን ጠብቀው የተሰጣቸውን ፈቃድ ማሳደስ ይጠበቅባቸዋል ማለት ነው። እስካሁን በነበረን ቆይታ ጥሩ መረጃዎችን እንዳገኛችሁ አምናለሁ። ለነበረን ቆይታ አመሰግናለሁ።